በጉራጌ ዞን የመጣው የሞት ጥልማሞት። በጉራጌ ዞን አበሽጌ ወረዳ የሚኖሩ አማራዎች የመከራ ቀንበር ተጭኖባቸው ጎብጠው መኖር ከጀመሩ ድፍን 8 ዓመታት ሆኗቸዋል። ቤተ ክርስቲያን ውስጥ እንደገባ ውሻ መሳደድ፣ ማህበራዊ ረፍት መከልከል፣ መዋከብ፣ መታሰር፣ መገደል፣ ከሀብትና ንብረታቸው መነቀል፣ መታገትና በነፃ እርምጃ መረሸን የሰርክ የዕለት ከዕለት ኑሮ ሆኖባቸው እንባቸውን ወደ ሰማይ እየረጩ ከምድር ያጡትን ፍትህ ከሰማይ እየጠበቁ ይኖራሉ። እልቂትና መሳደዱ ግን መቆሚያ አጥቶ እንደ ውሻ የፊጥኝ ታስሮ ወደ መረሸን ባደገ ሰቆቃ ውስጥ ገብተዋል። የጉራጌ ዞን አበሽጌ ወረዳ ማን ነው? ስሪቱስ? አበሽጌ ወረዳ በጉራጌ ዞን ውስጥ ከሚገኙ ወረዳዎች ውስጥ አንዱ ነው። ወረዳው በደርግ ዘመን በሰፈራ ከወሎ ከትግራይና ከሌሎችም የአማራ አካባቢዎች የመጡ ህዝቦች ያሉበት ከባቢ ነው። ቦታው ለእርሻ ሥራ የተመቸ ሲሆን ከኦሮሚያ ጋር ወሰን ይጋራል። በዚህ ወረዳ ውስጥ በእርሻ ሥራና በሌሎችም ዘርፎች ተሰማርተው ኑሯቸውን ለማቃናት ደፋ ቀና የሚሉ ጥሪት ሰብስበው ቤት የሰሩ ሀብት ያፈሩ ልጆች ወልደው ያሳደጉ ብዙ ናቸው። አንዳንዶቹ እዛው ተወልደው በማደጋቸው አማራ ክልልን በስም ካልሆነ የማያውቁ ወላጆቻቸው የመጡበትን ማንነት ስለሆነ ብቻ የሚሳደዱ ናቸው። እነዚህ በወዛቸው በላባቸው ለፍተው ጥረው ግረው የሚያድሩ ምስኪንና ሩሙጋ፣ ላቼ፣ አቡኮ፣ ሆሌ፣ ድባ ድቤ፣ ፈንጣ፣ ጀጀባ፣ ጣውላና ሰሪቴ በሚባሉ በወረዳው አካባቢዎች በብዛት ተንሰራፍተው ይኖራሉ። የወረዳው የሀብትና የንግድ ማዕከል የሆነውና ከፍተኛ ገንዘብ ዝውውር ያለበት የዳርጌና ዋልጋ ገበያ ደግሞ በክንደ ብርቶቹ አራሽ ገበሬዎቹ በተመሰከረላቸው የእርሻ ምርቶች የተጠለቀለቀው ነው። በርበሬ፣ ጤፍ፣ ስንዴ፣ ገብስና ወዘተ የግብርና ምርቶች እንዲሁም አዘርቶቻቸውን ለገበያ ያቀርባሉ። ገበያው ከኦሮሚያ ጋር ወሰን የሚያጋራ በመሆኑ በዛው ኖኖ ማዞሪያ ጉራጌዎች፣ ኦሮሞዎችና አማራዎች ይጠቀሙበታል። ምርት ይለዋወጡበታል፣ ያመረቱትን ይሸጡበታል፣ ይገዙበታል፣ ይለውጡበታል። አድማጭ ተመልካቾቻችን፣ በነገራችን ላይ ለግንዛቤ እንዲሆናችሁ በዚህ ወረዳ ከላስታ፣ ከዋግ፣ ከሰቆጣና ከትግራይ በደርግ የሰፈራ ፕሮግራም የመጡ ሁዳድ 1፣ ሁዳድ 2፣ ሁዳድ 3 ወዘተ ተብሎ በተከፋፈለ ቦታ ላይ በወረዳው ይኖራሉ። ተጋሮዎችም ይገኛሉ ለማለት ያህል ነው። ድህረ 2010 የሞት ደመና ክንፉን ከጣለባቸው አካባቢዎች አንዱ ይሄ ወረዳ ነው። መራራው የእልቂት መዳፍ ጨክኖባቸው የሚሳደዱት ደግሞ በዚህ ወረዳ ውስጥ የሚኖሩ የአማራ ብሔር ተወላጆች ናቸው። ታርጌት ተደርገው ተመንጥረዋል፣ ተሳደዋል፣ እንዲሰወሩና ደብዛቸው እንዲጠፋ ተደርጓል። ሀብትና ጥሪታቸውን ተነጥቀው እንዲደህዩ ሆነዋል። መዋቅራዊና ስርዓታዊ መገለል ደርሶባቸዋል። እነርሱ ግን ጽናታቸው እንደ ዓለት የጠነከረ የማይበገሩ ናቸውና በዚህ ሁሉ የመከራ ብረት እየተደበደቡ መኖራቸውን ግን ቀጥለዋል። እነዚህ ፈልገው ባልመጡት ዕጣ ፈንታቸው የተፈጠሩ ሞታቸው ከእንስሳ አንሶ ለውሻ የሚሰጥ ክብር በታች እየኖሩም ቀን ያልፋል ደግ ጊዜ ይመጣል በሚል ትከሻቸውን ለመከራ ደንድነው ጎብጠው አቀርቅረው ይኖራሉ። የሞት ጥልማሞቱን ፍለጋ በጉራጌ ዞን የብሔራዊ መረጃና ደህንነት አገልግሎት ለማዕከላዊ ኢትዮጵያ ክልል ጉራጌ ዞን ተልዕኮ ሰጥቶ ያሰማራውና የአበሽጌ አማራዎችን እንደ ዶሮ አንገታቸውን እያነቀ እየቀነጠሰ የሚገድለው ታጣቂ የሚያሰማራው የባንክ ሂሳባቸው እንዲበረበር፣ በሽብር ተከሰው እንዲታሰሩ ብሎም ንብረታቸው እንዲወረስ የሚያደርገው የኦህዴድ ዓይንና ጆሮ ይህ አንተነህ ሳህሉ የተባለው ከስር ምስሉ የሚታየው የደህንነቱ አባል ነው። አንተነህ ሳህሉ የጉራጌ ብሔር ተወላጅ ሲሆን
በብሔራዊ መረጃና ደህንነት አገልግሎት ተመልምሎ ስልጠና ወስዶ በአካባቢው የተሰማራ የኦህዴድን ብልጽግና ስውር ጣት ነው። ይህ የሞት ጥልማሞት ግለሰብ በወረዳው አጎራባች ኦሮሚያ ዞኖች ለሚንቀሳቀሱ የኦህዴድ ሸኔዎች መረጃ በማቀበልና መንገድ በመምራት አማራዎቹን እንዲገድሉ፣ እንዲዘርፉ፣ እንዲጨፈጭፉ፣ ቤት ንብረታቸው እንዲቃጠል፣ እንዲዘረፉና ተማረው ወረዳና ዞኑን ለቀው እንዲሰደዱ የሚሰራ እኩይ ተፈጥሮ ያለው አረመኔ ግለሰብ ነው። ምንም እንኳን ጥቃቱ ስርዓታዊ፣ መዋቅራዊና ርዕዮታዊ ዓላማን ያነገበ የኦህዴድ ብልጽግናን ፕሮጀክት ቢሆንም የሀገሩን ሰርዶ በሀገሩ በሬ እንዲሉ ይህን ፕሮጀክት እንዲያስፈጽም ጭንብል አልብሶ ያሰማራው የጉራጌ ብሔር ተወላጁንና በወልቂጤ ከተማ ውስጥ ታዋቂ የሆኑት የመምህር ሳህሉን ልጅ የሆነውን አንተነህ ሳህሉን ነው። ይህ ለአማራ የተሾመ መቅሰፍት ከወረዳው ጀምሮ ዞንንና ክልልን ድረስ በተዘረጋ ሰንሰለት የሚንቀሳቀስ የፌዴራሉን የኦህዴድ መረብ ቀበሌ ድረስ የዘረጋ የመሃል አገናኝ ድልድይ ነው። ከወረዳው ዋናው አስተዳዳሪ አቶ ካሱ ጁሃር፣ ከዞኑ መሪ አቶ ላጫ ጋሩማና ከክልሉ መሪ አቶ እንዳሻው ጣሳው ጋር እየተናበበ የኦህዴድን በወረዳው ያዘጋጀውን መከራ መስቀል የሚያሸክም የኮሬ ነገኛን ዓላማ የሚያስፈጽም የአማራን መከራና ጻማ ያበዛ የሞት ዋሻና የእልቂት ሸለቆ ነው። ውድ ተከታታዮቻችን፣ አንድ ቀን የፍትህ ፀሐይ መውጣቱ አይቀርም። የገዳይ ክንዶችም ይሰበራሉ። ሟች ግን ገዳዩን አይረሳም። አሳዳጆችም ተሳዳጅ ይሆናሉ። ያኔ እንደ አንተነህ ሳህሉ ያሉ አረመኔዎችና እንደ ካሱ ጁሃር ያሉ የወረዳው አመራሮች ከፍርድ አደባባይ መቆማቸው አይቀርም። ፍትህ በግፍ ለተረሸኑ ንጹሐን አማራ ወገኖቻችን። ይህ ከታች ደግሞ ያለው ተዋወቁት። በቀደም እነዛ ወጣቶች ላይ እነዛ ንጹሐን አማሮች ላይ ነፃ እርምጃ ብሎ ያንን መሰል አሰቃቂ ድርጊቱን ከፈጸሙት ግለሰቦች መካከል አንዱና ዋነኛው የጸረ አማራ ትርክት አራማጁ ነው። ይሄ ሰው የአበሽጌ ወረዳ ዋና አስተዳዳሪ አቶ ካሱ ጁሃር ይባላል። ሌላኛው እልቂት አስቻይ ዳኛና አቃቤ ሕግ እንዲሁም ሕግ አስፈጻሚ፣ ሕግ ተርጓሚም ነው። ሕዝቡ የእሱ ቀን ሲመጣ ለፍትሕና ለሰው ልጅ ውስብስብ ጭካኔና ኃጢአቶችን ማስተማሪያ እንዲሆን ለትምህርት ይፈልገዋል። በአበሽጌን የተገደሉ ወንድሞቻችን ንጹሐን አማራዎች ሽፍታ ስለሆኑ ነው እርምጃ የወሰድነው የሚለው ይህ ሰው እንዳሻው ጣሰው ይባላል። ሟቾቹ ደግሞ በጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረገ በኋላ በአሰቃቂ ሁኔታ መረሸናቸው ይታወቃል። ሰማዕታቶቹ ወንድሞቻችን ተመስገን ጌታቸው፣ ይታገሱ አሰግደው እንዲሁም ግዛው ግርማዬ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የሕዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች አረጋግጠዋል። በአዲስ አበባ ቦሌ 24 ቀበሌ ወጣቶችን በስናይፐር ያስመታው የፌዴራል ፖሊስ ኮሚሽነር የነበረው ያኔም እንዲሁ እንዳሁኑ የነበረው በሟቾች ላይ ያላገጠው አሁን የማዕከላዊ ኢትዮጵያ ክልል ፕሬዝደንት ሆኖ በአብዛኛው የአማራ ተወላጆች እንዲታሰሩ፣ እንዲሰደዱ፣ እንዲገደሉ የሚያደርገው ይህ ግለሰብ ነው። በክልል መሪዎች ደረጃ ከሽመልስ አብዲሳ ቀጥሎ የእሱ ብሔር ተወላጅ ያልሆኑትን በማሳደድ ሁለተኛው ረድፍ ላይ ያለ የአገዛዙ ወንጀል ፈጻሚ ነው። ለማንኛው የአማራ ሕዝብ ከጉራጌ ሕዝብ ጋር እንደ ሕዝብ ምንም አይነት ችግር የለበትም። በብልጽግና ኦህዴድ መዋቅራዊ ውስጥ ሆኖ የአማራን ሕዝብ ላይ ጥቃት የከፈተ የጉራጌ ተወላጅ ግን የፍትህ ቀን ሲመጣ ከመኪና ውርዶ የረሸናቸው፣ የገደላቸው፣ የጨፈጨፋቸው አማሮች ደም ይጮኻልና ዋጋውን በዘብጥያ
በፍትህ ፊት ያገኛል። የፍትህ ጣፋጭነትንም የሚያገኝበት ቀን ሩቅ አይደለም። የንጹሐን ደም እንዲሁ ፈሶ አይቀርም። እዚህ ጋር ውድ አድማጮቻችን አንድ ጥያቄ ለህሊና ፍርድ ይመቻችሁ ዘንድ እናቀርባለን። በገዳዮቹ ሟቾቹ ላይ የቀረበው ክስ ሆነ የተባለው ጉዳይ እውነት ነው እንበልና እንደው የተያዙት ልጆች ወንጀሉን ፈጸሙ እንበል። ስትይዟቸው በሰላም እጃቸውን ሰጥተዋቸዋል። ታዲያ እነዚህ ልጆች በባዶ እጃቸው የነበሩትን ንጹሐን ሚኒባስ ውስጥ ነው ያገኛችኋቸው? የትኛው የአገሪቱ ሕግ ፈቅዶላችሁ ነው ሳይጣራባቸው ሳይመሰከርባቸው እጃቸውን የፊጥኝ አስራችሁ ነፃ እርምጃ ወስዳችሁ የረሸናችኋቸው? በኢትዮጵያ ሕግስ የንጹሐን የርሸና ቅጣት ጸድቆ ያውቃል ወይ? ይህስ ማንን ነው የሚያስተምረው? ስለዚህ የገደላችኋቸው ያስገደላችኋቸው ንጹሐን የአማራ ተወላጆች ፋኖ ናችሁ ተብለው መሆኑን በመግለጫችሁ እያረጋገጣችሁ ነው። ከኦሮሞ ብልጽግና ጋር ሆናችሁ አማራውን የምትፈጁት በማዕከላዊ ኢትዮጵያ የጉራጌ ዞን አመራሮች ዋጋ የምትከፍሉበት ጊዜ እመኑን ቅርብ ጊዜ ነው፣ ይመጣል። ፋኖ ያለው አማራ ክልል መሆኑ ይታወቃል። ነገር ግን በክልላችሁ በሰላም የሚኖሩትን አማሮች ፋኖ ናችሁ እያላችሁ መግደል የኋላ ኋላ መዘዙ ከባድ ነው። የኦህዴድን ወይም የኦሮሞ ብልጽግናን አጀንዳ ማስፈጸማችሁን በፍጥነት አቁሙ። ፍትህ በየቦታው የተለየ ለሚገደለው የአማራ ማህበረሰብ ይሰጥ። የጊዜ ጉዳይ ነው። የኦህዴድ ብልጽግና አባላት በአማራ ተወላጆች ላይ የዘር ማጥፋት ወንጀል በግልጽ እየፈጸሙ ነው። ዓለምም እየመሰከረ ነው። ለዚህም ከተጠያቂነት ለመዳን የጉራጌን ሕዝብ በወንጀል ማስተባበር ላይ የተሳተፋችሁ የክልሉ የብልጽግና ባለሥልጣናትና የኦህዴድ ሹማምንት ከጉራጌ ሕዝብ ጫንቃ ላይ ውረዱ። ለፍርድ የምትቀርቡበት ጊዜ እናንተ ሩቅ አይደለም። ሦስቱ ወጣቶች ላይ ግድያውን መፈጸማችሁን ማመናችሁ ጥሩ ነው። መንገደኛን ከመኪና ወርዶ መረሸንም ወንጀል ነው። የተሠራው ሥራ ለታሪክ ተቀምጧል። እነዚህ ወንድሞች እሺ ወንጀለኛ ስለሆኑ ተያዙ። ከዛስ አማራ ስለሆኑ በአደባባይ ተገደሉ። እንደዛ እያላችሁን ነው። ከዛ እንዳይቀበሩ አስክሬናቸው በጫካ ጅብ እንዲበላ አደረጋችሁ። ይሄም እማኞች የመሰከሩት ነው። ጎበዛዞች አውቃችሁና ፈቅዳችሁ ወዳችሁ ይህንን ጸያፍ ሥራ ስላስፈጸማችሁ የፍትህ ጊዜው ሲደርስ ከፍርድ አታመልጡም። ውድ አማራውያን፣ እንደዚህ አይነት አማራን የማጥፋት የተቀናጀ እርምጃ ለማስቆም እንኳን ከወንድሞቻችን ትግራይና የኤርትራ ሕዝብ ከግብፅ ጋር ቀርቶ ከአፍጋኒስታን ታሊባን ጋር ብንሰራስ እግዜሩ ይጠይቀን ይሆን? የአማራን ደም ያፈሰስክ በሙሉ እያንዳንድህ የፍርድ ቀን ዘመቻ የፍትህ ቀን ይመጣል። ማንኛውም የጉራጌ ዞን አስተዳዳሪዎች ፍርደ ገምድልነትን በራሳችሁ እጅ እንደፈጸማችሁ አምናችኋል። ወንጀለኛ መሆናችሁን እናንተው ገዳዮቻችሁ መሆናቸውን አረጋግጣችኋል። ያለ ፍርድ ቤት ምስክርነት በገዛ መግለጫችሁ ስላረጋገጣችሁልን በሟች ሰማዕታት ወንድሞቻችን ስም ከልብ እናመሰግናለን። ይህን ዝግጅት አንድ ጥያቄ በማንሳት እንዘጋዋለን። ያሻችሁን እየገደላችሁ እየረሸናችሁ ለመኖር ከሆነ ሕዝብ፣ መንግሥት የሚባለው አካል ምን ያደርግለታል? የወንጀል ሕግ ሕገ መንግሥትስ ምን ይፈይዳል? ፍርድ ቤቶችንም በነካጃችሁ አፍርሷቸውና ማንንም እንደፈለገ እንዲገድል ፍቀዱ። ይህ ምን አይነት አውሬነት ነው? ምን አይነት አላዋቂነትና ስርዓት አልበኝነት ነው? የተያዘ ሰው በዘፈቀደ እንድትገድሉ የሚፈቅድላችሁ ሕግ፣ ሞራል፣ ሃይማኖት፣ ባህል፣ እምነት፣ እሴት የትኛው ነው? መንግሥት ነኝ የሚለው አካል ከቦኮ ሐራም እና ከአይኤስአይኤስ በወረደና በከፋ የሞራል ደረጃ ላይ እንደሚገኝ ማረጋገጫው ተምሳሌቱን እናንተን አድርጓል። ለማንኛውም የትም ሁኑ የትም ግቡ ከፍትህና ከፍርድ ግን አታመልጡም።
አዘጋጅቼ ያቀረብኩላችሁ እስማኤል ዳውድ እንድሪስ ነበርኩ። ከልብ አመሰግናለሁ። መልካም ጊዜ፣ መልካም ምሽት፣ መልካም ቀን።